ጤና ይስጥልን እንዴት ናችሁ እንደምንሰነበታችሁ ሼፍ ዮናስ ነኝ ከኢትዮ ሼፍ ዛሬ እንግዲህ የሚገኘው ራስ ደስታ የሚገኘው ታደሰ ቸኮል የስብሰባና የሰርግ አዳራሽ የሚገኘው በጣም ዘመናዊ አዳራሽ ያለው ከ1000 በላይ ሰዎች የሚያስተናግድ ትልቅ ግዙፍ አዳራሽ ነው። እዚህ ላይ እንግዲህ የሰርግ ፕሮግራም ካላችሁ የስብሰባ ካላችሁ ማንኛውም ፕሮግራም ታደርጉበት ትልቅ አዳራሽ ነው። ኳይን ብትመለከቱት እንግዲህ በጣም ትልቅ አዳራሽ ነው። እዚህ ደግሞ አሁን ያለበት ቦታ ደግሞ በፌምና የሚዘጋጅበት በጣም ትልቁ የከተማችን አዳራሽ እዚህ እንግዲህ መታችሁ ማንኛውም ፕሮግራም ማድረግ የምትችሉበት እድሉ አላችሁ ማለት ነው። ዛሬ እንግዲህ ታደሰ ቸኮል መጥቼ የዛሬ ምግብ ያዘጋጀውላችሁ ቆያለሁ። ዛሬም ሰራችሁ የተጋገረ አሳ ወይ ቤክድ ፊሽ ሰራላችሁ ነው ማለት ነው። ግብአቶች ላስተዋውቃችሁና ቀጥታ ወደ አሰራሩ እንገባለን። የመጀመሪያው ግብአታችን ቴላፒያ አሳ ነው። አሳ እንግዲህ ገበያ ላይ ታገኙታላችሁ። በተለምዶ ፊሌቶ የሚባለው ነው። ነጭ ሽንኩርት ያስፈልገናል። እንደዚህ በረጅሙ የተከተፈ ሎሚ እንጠቀማለን። በርበሬ ያስፈልገናል። አንድ ቡና ስኒ ዘይት ያስፈልገናል። ቁንዶ በርበሬ፣ ሶያ ሶስና ትንሽ ጨው አድርገን እንግዲህ እንሰራዋለን ማለት ነው። ቀጥታ ወደ አሰራሩ ልግባ። የመጀመሪያው ስራችን ምንድን ነው የሚሆነው? አሳን በዚህ በወፍራሙ ሳይድ ወፈር ባለው በኩል እችም ታክል ነው አጥንት የሚኖረው እሱም ቦታ ብቻ ቆርጠን እናውጣዋለን። እንደዚህ አድርጋቸው እንዲያድርጋቸው ማውጣት ነው። አንዳንድ ጊዜ ብቻ አካባቢ ሊያጋጥም ስለሚችል እዚህም አገላብጣችሁ ማየት አለባቸው። እዚህ ማለት ያጋጥማል። እዛ አሳን ሲበልቱ በፍጥነት ስለሚያወጡ አንዳንዴ ሊዘሉ ይችላሉ። እችን ቦታ ብቻ እንዲያርጋችሁ በቪ ቅርጽ ማውጣት እንዲያደርጋችሁ አሳውን እናውጣለን ማለት ነው። በዚህ መልኩ እንግዲህ አሳውን አውጥተን ከጨረስን በኋላ ቀጣይ ስራችን የሚሆነው ምንድነው? ይሄን ቋሻውን እናስወግዳለን። ይሄን ካስጠጋም በኋላ እቃችንን እናዘጋጃለን። ካዘጋጀን በኋላ መጋገሪያ ትራችን ላይ ይሄኛውን አሳውን እየወሰድን ማንጠፍ ነው። እርጥበት የአሳው እርጥበት ስላለው በኋላ ውሃን ገስ ያወጣል። በሱ እርጥበት በራሱ አሳው ሊበስል ስለሚችል ተጨማሪ ፈሳሽ ያለው ነገር ባጨሙበት ይመከራል። እንዲያድርጋቸው ካረጋችሁ በኋላ ለዚህ አሳው ከተስተካከለ በኋላ መስራችን ነው። ዘይት እናፈስበታለን። የወይራ ዘይት፣ የበቆሎ ዘይት፣ ሱፍ ዘይት ያገኛችሁ ዘይት መጠቀም ይቻላል። ትንሽ ሶያ ሶስ እናደርጋለን። ቁንዶ በርበሬ፣ ትንሽ ጨው፣ ነጭ ሽንኩርት ማለት ይቅርታ ጨው ያልኩት ነጭ ሽንኩርት፣ ሶያ ሶስ ስላለ አታብዙበት። ጨው ትንሽ በቋል። እንዲሁም በርበሬ፣ ፓፕሪካ መጠቀም ይቻላል፣ በርበሬ መጠቀም ይቻላል። ሳይበዛም ማድረግ ትችላላችሁ። እንደዚህ አማራጭ ናቸው ነው። ካረጋችሁ በኋላ የኛውን ሎሚ ማርማል አድርጎ አድርጋችሁ ከተላቻችሁ በኋላ ወስዳችሁ ቀጥታ ወደ ኦቭን እንከተዋለን ማለት ነው። ኦቭኑስ እንግዲህ 15-20 ደቂቃ አክል ቆይቶ ይወጣል። ከ15 ደቂቃ በኋላ እንገናኛለን። የትም አትሄዱ። ኢትዮ ሼፍ የእናንተው ነው። እሺ እንግዲህ ኦቭን እንደዚህ አድርገን እናስገባዋለን። ከ15-20 ደቂቃ በኋላ መልሰን እንገናኛለን። ተካተሉ። እሺ ተመልካቾቻችን የምትመለከቱ እንግዲህ ጥሩ ሆኖ አሳችን በስሏል። አሁን እንግዲህ እናቀርበው ሆነ እንዴት እንደሚቀርብ ትመለከታላችሁ። ምንም ዘይት የለውም። በጣም ቆንጆ ሆኖ የበሰለ የአሳ አሰራር ነው። አሳን በዚህ መሰርታችሁ እንግዲህ መመገብ ይቻላል። በተለይ ደግሞ ዘይቱ ማትፈልጉት ከሆነ በዚህ መልክ አሳውን ማቅረብ ትችላላችሁ። ያርጋችሁ ተጨማሪ ሎሚ ፍሬሽ ሎሚ ጣልጣል አድርጋችሁበት ማቅረብ ይቻላል ማለት ነው። ምንም ፈሳሽ ተጠቀመ አሳው ባለው ፈሳሽ ነው የበሰለው። እንግዲህ ቤክድ ፊሻችን ይመስላል።
እንግዲህ አሰራር እና ሌሎችም ህጎች አሰራሮቻችን እንግዲህ ከዩቲዩብ ቻናላችን ላይ በየሳምንቱ ስለምንጭን እናንተ ስራ ብቻ ምንድነው ሰብስክራይብ ማድረግ የወደ ምልክቱ መጫን ብቻ ነው። በነጻ በየሳምንቱ 3-4 ምግቦችን ልክላችኋለን። ለዛሬ በቃው ሼፍ ዮናስ ነበርኩኝ። በሌላ ፕሮግራም እስከነ ድረስ ቻው። በጣም ነው የምወዳችሁ።